እዚች ጋለች የሻይ ማስቀመጫ ናት። እቺኛው ደግሞ ይኸውላችሁ የጀበና ማስቀመጫ ናት። እቺኛው እቺ ደግሞ የእንትን ናት የማጨሻችን ደግሞ እቺን ትመስላለች። 6 የወይን ብርጭቆ አለው። እንደገና ደግሞ ይሄ የሚያምር ጆኩ ጋር ጥቁር የምትወዱ ፒንክ ከለር የምትወዱ ካላችሁ ወርቃማ ከለር፣ እቺ ደግሞ ይኸውላችሁ ቤተሰቦች ወርቃማ ከለር የምትወዱ ካላችሁ ይሄ ስሙ ቪንጎ ይላል። ይኸውላችሁ ላሳያችሁ። ይኸው በጣም ያምር ዕቃ ነው። ይኸው እንዴት እንደሚያምር ተደራራቢ ነው። እነዚህ ደግሞ እነዚህ ሁሉ ማለት ነው እነዚህ 2500 ብር ናቸው። እነዚህኞቹ ደግሞ እንግዲህ እንደምታዩት ሻይ መጠጫ በጣም ነው የሚያምረው። ለወተት ለሻይ ምናምን እንግዳ ሲመጣባችሁ የሚቀርብ ዕቃ ወዳጆች ለሆናችሁ ነው የምነግራችሁ። ባይዘው እነዚህ ደግሞ ትልልቆቹ ይሄ በጣም ነው የወደድኩት። አላውቅም ከለሩም ቀይ መሆኑ በጣም ነው የወደድኩት። 3 ናቸው እንደምታዩት ውስጡ ልሙጥ ነው። ይኸውላችሁ ቤተሰቦቼ 13000 ብር ናት። እቺኛዋ ደግሞ 3ቱ ማለት ነው 1 2 3። ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን የሚገኘው እንግዲህ የቤት ዕቃ በጣም ብዙ ጊዜ ጠይቃችሁ ነበርና ዛሬ ቀን የሚገኘው ሁሉንም የቤት ዕቃ ያሟላ ቤት ነው ቤተሰቦቼ። እናንተ ምንም ፈልጋችሁ ማታጡበት ቤት ነው ቤተሰቦቼ። እንግዲህ ይሄንን የመሰለ ቤት ተገኝቻለሁ። አንድ በአንድ ላሳያችሁ ነው። እስከ ዋጋው ነው ማሳያችሁ ቤተሰቦቼ። አንደኛ ደረጃው የትኛው ነው፣ ሁለተኛ ደረጃ እያልኩኝ ያሳያችኋለሁ ቤተሰቦቼ። በተለይ ደግሞ ውጭ ሀገር የምትኖሩ እህቶቼ ዕቃ ገዝታችሁ ወደ ሀገር ቤት ለመግባት ምናምን በጣም ትቸገራላችሁና እስኪ እናንተን ይሄንን እዩትና እናንተ ጋር ያለው ጋር ማመዛዘን ትችላላችሁ። ዕቃው ተመሳሳይ ነው፣ ጥራት ያለው ዕቃ ነው ማሳያችሁ ቤተሰቦቼ። እንግዲህ እስከ መጨረሻ ድረስ ከኔ ጋር ሁኑ። ፍላጎታችሁን እንደማሟላ እርግጠኛ ነኝ። ዛሬ ቀን ቤተሰቦቼ የፈለጋችሁትን የቤት ዕቃ አለ እዚሁ። በተለይ ደግሞ እንግዲህ ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ የቤት ዕቃ እንግዲህ ዛሬ ቀን የመጣሁበት ቤት በቃ ይሄንን ሁሉ የማሳካበት ቤት ነው ቤተሰቦቼ። የቡና ረኮበት ብትሉ፣ የሻሂ ፔርሙዝ ብትሉ ምን የሌለ አለ ብላችሁ ነው ሁሉ ማለት የኤሌክትሪክ ዕቃዎች፣ የቡና መፍጫ፣ የሽንኩርት መፍጫ ሁሉንም በየአይነቱ አለ ቤተሰቦቼ። ብቻ ይሄንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። እስከ መጨረሻ ድረስ ደግሞ በማየት እህታችሁን እንግዲህ ተባበሩኝ እላችኋለሁ። አንድ ባንድ ላሳያችሁ ነው ዋጋው። እንግዲህ እንጀምር ከጫፍ በዚህኛው በኩል ከዚህ ጋር ነው የምጀምረው ቤተሰቦቼ። እንግዲህ ይሄንን ወደ አንደኛ ደረጃ ነው፣ እንዳደነግጡ ዋጋውን ስነግራችሁ በጣም ጸደይ ነው። የሻይ ማቅረቢያ ነው ማለት እንዴት አድርጌ ላስረዳችሁ፣ ከልጅ የሚደርስ ዕቃ ነው በእውነት በጣም ጠንካራ የሚያምር ወርቃማ ከለር። እንግዲህ ዋጋው 10000 ብር ነው። እንግዲህ ጥራት ያለው ዕቃ ስትፈልጉ ዋጋው በዛው ልክ ነው አይደል? ይሄ በጣም የሚያምር ወርቃማ ከለር፣ እንግዲህ ወርቃማ ከለር የምትወዱ የሻይ ማቅረቢያ 3 ፍሬ ናቸው። ይኸውላችሁ ቤተሰቦቼ እቺኛው ሶስተኛዋ የመጨረሻ ማለት ነው። ትልቋ ይቺ ናት። ከዛ ይቺ ሁለተኛዋ፣ ከዛ ይቺ ከዛን ቀጥል ቤተሰቦቼ። እዚች ጋር ደግሞ የሻይ የቡና ረኮበት፣ እንግዲህ የቡና ረኮበት የምትወዱ በጣም የሚያምር ወርቃማ ከለር፣ አሁንም ወርቃማ ከለር ነው ቤተሰቦቼ። ዋጋው ሲነግራችሁ ግን እንዳደነግጡ፣ አሁንም ጥራት ስላለው ነው ቤተሰቦቼ። 27000 ብር። እዚች ጋለች የሻይ ማስቀመጫ ናት። እቺኛው ደግሞ ይኸውላችሁ የጀበና ማስቀመጫ ናት። እቺ ደግሞ የእንትን ናት የማጨሻችን ደግሞ እቺን ትመስላለች። አትሳቀቁም። በጣም አሪፍ ዕቃ ነው ባይዘው። እቺኛው እንደዚህ አድርጋችሁ ነው የምታነሱት። መስታወቷ እቺ ትመስላለች። ጠንካራ ነው ባይዘው መስታወቱ። ይሄንን ይመስላል። እቺኛው ደግሞ ቤተሰቦቼ አሁንም የቡና ረኮበት ናት። እቺኛውም እንደምታዩት እንግዲህ ይሄን መስታወት አለው ባይዘው። እዚህ ጋር የሚገጠም መስታወት አለው። ዋጋው ተመሳሳይ ነው የሁለቱ ማለት ነው። እዚህ ጋር ላይ የስኳር ማስቀመጫ፣ የጀበና ማስቀመጫ፣ እቺኛው ደግሞ የጭስ ናት። ይኸውላችሁ ማጨሻ ማለት ነው።
ይሄን ይመስላል። ዋጋው እንግዲህ ተመሳሳይ ነው 27000 ማለት ነው። ስቶቭ ናት። አሁን ብዙ ጊዜ ማለት ነው በፈርኔሎ በእሳት ነው አይደል የምንወደው። አሁን ጀበናችን ምናምን ስናስቀምጥ በፈርኔሎ ነው። አሁን እቺኛ ደግሞ ልክ እንደ ፈርኔሎ ነው ስቶቭ ማለት ነው። አታምርም? ለጀበና ለቡናችን፣ ለሻይ ብቻ ለፈለግነው ነገር መጠቀም እንችላለን። እኔ በጣም ወድጃታለሁ። እንግዲህ 6000 ብር ናት። እቺ ደግሞ ቤተሰቦቼ ቅልል ያለኝ ናት በጣም አይቻት አላውቅም። እኔ ለራሴ አዲስ ናት። ይሄን ይመስላል ቤተሰቦቼ። ይሄ ደግሞ የሽንኩርት መፍጫ ነው ቤተሰቦቼ። እንግዲህ እቺ ደግሞ ዋጋዋ 8000 ብር ናት። ይሄ አንደኛ ደረጃ ነው። በሁለተኛ ደረጃ እዛ ጋር ደግሞ 7500 የሚቀንስ አለ። ደረጃ አለው። ይሄ አንደኛ ደረጃ ነው። 8000 ብር ነው ቤተሰቦቼ። እንግዲህ እዚህ ጋር ደግሞ የሻይ ማቅረቢያ ደግሞ እዚህ አለ ቤተሰቦች። እነዚህ 3 ናቸው። ይኸውላችሁ በጣም የሚያምሩ ናቸው ባይሰው። እነዚህ ደግሞ 8000 ብር ናቸው። 3 ፍሬ ናቸው። ይታያችኋል? ይኸው ትልቋ ይቺ ናት፣ ሁለተኛዋ ይቺ ናት፣ ሶስተኛዋ ይቺኛዋ። እዚች ጋር ያለችው ደግሞ የወይን ብርጭቆ እስከነጀኩ እንደምታዩት ይሄ እዚህ ጋር መቅጃ አለው። 6 የወይን ብርጭቆ አለው። እንደገና ደግሞ ይሄ የሚያምር ጆኩ ጋር 6000 ብር ይሄን ደግሞ ማለት ነው ቤተሰቦች። እሺ እዚህ ጋር ደግሞ ማለት ነው የሰንቡሳ መጥበሻ ያለ ዘይት ማለት ነው። ያለ ዘይት የምትወዱ ካላችሁ እንግዲህ ይቺ ማሽን ለእናንተ በጣም አሪፍ ትሆናለች። አረብ ሀገር የምትኖሩ እህቶቼ እንኳን ታውቋታላችሁ። እኔ ራሱ አይቼ ነው ያወቅኳት እዛ ስንጠቀምባት ስለነበር ማለት ነው። እንግዲህ ይሄ ራሱ ደረጃ አለው ባይዘው ቤተሰቦቼ 12000 ነው። 10 መቀያየር ያለው እዛ ካርቶኑ ላይ ነው ያለው ስላልወረደ ነው እንጂ 10 መቀያየር ያለው ማለት ነው። እዚህ ውስጥ የሚቀያየር አለ ቤተሰቦቼ። የምትፈልጉ ካላችሁ ጠይቁኝ፣ በስነ ስርዓት ሁሉንም ነገር አሳያችኋለሁ። ሁሉንም ማሳየት ስለማልችል ነው አሁን ሩቅ ነው ያለው። እዚህ ጋር ደግሞ የምታዩቸው የቡና መፍጫዎች አሉ ቤተሰቦቼ። ካርቶኑ ላይ እንደምታዩት እንግዲህ 2000 ብር ሁሉም እነዚህ 2000 ብር ናቸው የቡና መፍጫዎች ማለት ነው። እላይ ያለችው ደግሞ የምታዩቸው ብረት ድስቶች 4 ብረት ድስት 3500 ነው ቤተሰቦቼ። እንግዲህ የማማሰያ ምናምን የራሱ አለው ማለት ነው። እንደምታዩት ካርቶኑ ላይ እንደምታዩት ይሄ ሁሉ ደግሞ 3500 ነው። መፍጫዎች በየአይነቱ አለ። የምትፈልጉ የጁስ መፍጫ፣ የቡና መፍጫ ለብቻው፣ የሽንኩርት መፍጫ ለብቻው፣ ሁሉም በየአይነቱ አለ ቤተሰቦቼ። የምትፈልጉት አይነት ከላይ ካርቶኑ እንደምታዩት ማለት ነው። እንግዲህ የምትፈልጉ ብቻ ስታዙኝ እነግራችኋለሁ ዋጋውን። እንደገና ደግሞ ደረጃ አለው። እንደየደረጃው ደግሞ ዋጋው ይጨምራልም። ደረጃው የሚቀንስ ከሆነ ደግሞ ዋጋው በዛው ልክ ይቀንሳል ማለት ነው። የሻሂ ፔርሙዞች ያው ምርጫ በደንብ አለ። ጥቁር የምትወዱ፣ ፒንክ ከለር የምትወዱ ካላችሁ፣ ወርቃማ ከለር፣ እቺ ደግሞ ይኸውላችሁ ቤተሰቦች ወርቃማ ከለር የምትወዱ ካላችሁ እዚህ ጋር አለ ፒንክ ከለር፣ እዚህ ጋር ጥቁር አለ፣ ከላይም ጥቁር አለ። 2 ሊትር ላይኛው 2 ሊትር፣ እነዚህ 1 ሊትር ናቸው። እዚህ ጋር ማለላችሁ እንግዲህ በጣም ብዙ ነው ያለው። የፔርሙዞች ብዙ ናቸው እንደምታያቸው። ምርጫችሁ የምታገኙበት ቤት ብያቸዋለሁ መጀመሪያ ላይ ማለት ነው። እቺ ደግሞ በጣም የወደድካት እቃ ናት። ቦይለር ነች ማለት ነው። የሻይ ቦይለር በጣም ነው የምታምረው። ይኸውላችሁ ቤተሰቦቼ እንዴት አያችኋት እቺኛዋ? ለማንኛውም ዋጋ 4000 ብር ነው። አደንግጡ ዋጋ ስነግራችሁ። እሺ ቤተሰቦች ጥራት ያለው እቃ ስለማሳያችሁ ነው። እነዚህ ደግሞ እነዚህ ሁሉ ማለት ነው እነዚህ 2500 ብር ናቸው። እነዚህኞቹ ደግሞ እንግዲህ እንደምታዩት ሻይ መጠጫ በጣም ነው የሚያምረው። ለወተት ለሻይ ምናምን እንግዳ ሲመጣባችሁ የሚቀርብ እቃ ወዳጆች ለሆናችሁ ነው የምነግራችሁ። ባይዘው የቤት እቃ በጣም ልትወዱ ማለት ነው። 6 ፍሬ አላቸው እስከነ ጆኩ ይኸውላችሁ እስከነ ሰሃኑ ማስቀመጫ 7000 ብር ነው። እሺ ቤተሰቦቼ አያችኋቸው? እነዚህ የወይን ማቅረቢያ ማለት ነው። 6 ፍሬ አለው የራሱ እስከነ ጆኩ ጋር ተመሳሳይ ማች የሚያደርግ ማለት ነው። 6 ብርጭቆዎች 6 ናቸው። ጀፋ ደግሞ ይቺን ትመስላለች።
እነዚህ እንግዲህ በጣም አሪፍ እቃ በጣም የሚያምር እንግዲህ ጠረጴዛ ላይ ስታስቀምጡት ግርማ ሞገስ ያለው እቃ ነው። እንግዲህ 6000 ብር ነው ቤተሰቦቼ። እሺ እነዚህም ልክ እንደዛ ናቸው። እዚች ጋር ያለችው ላሳያችሁ። ይቺ ማለት ይቺኛዋ እንደምታዩት ኤው እነዚህችን ላሳያችሁ። ይኸውላችሁ እነዚህ ደግሞ 6 ፍሬ ያላቸው እስከነጆኩ እነዚህም 6000 ብር ናቸው። ዋጋቸው ተመሳሳይ ነው ቤተሰቦቼ። ከለር መርጣችሁ ማለት ነው። 12 ፍሬ ነው ደርዘን ማለት ነው። እስከነ ማስቀመጫቸው ነው። እነዚህ 4500 ብር ናቸው ቤተሰቦቼ። እዛ ሁሉ የምታያቸው 12 ፍሬ ነው የሚይዙት። ዋጋቸው ደግሞ 4500 ብር ነው። እሺ ጆክ እስከነ 6 ብርጭቆ እነዚህ ደግሞ 4000 ብር ናቸው። ያትቺ ወርቃማ ከለር ደግሞ አለች እዚች ጋር እነዚህ አሉ። ይኸውላችሁ ቤተሰቦች እነዚህ በቃ ትንሽዬ ቅልል ያለ አለ አይደል ለአንድ ቡሽ ሻሂ ማፊያ ትንንሽዬ እቃ እንደኔ የምትወዱ ከሆናችሁ ማለት ነው። እነዚህ ጋር እዚህ ጋር ማለት ይኸውላችሁ ቤተሰቦች ትንሽ ትልቅ አለው ደረጃ አለው ባይዘው በየአይነቱ ምግብ ማቅረቢያ ተፈለጋችሁ ማለት ነው። ይኸውላችሁ እነዚህ እስከነ ሰሃኑ ነው ለበዓል በየአይነቱ ምግብ ስንሰራ ምናምን እቃዎች ያስፈልጉናል። ይሄንን ይመስላል። እነዚህ ደግሞ ሻይ ማቅረቢያዎች ናቸው። ቅድም አሳይቻችኋለሁ። እነዚህ ደግሞ በክብ ማለት ነው። ወይኔ ግን ሲያማምሩ በእውነት አላውቅም እናንተ ጋር እንዴት እየታያችሁ እንደሆነ አላውቅም። በጣም ነው የወደድኳቸው። እነዚህ ደግሞ ቀለል ያሉ ናቸው በጣም በእውነት እንዴት እንደሚያምሩ 3 ፍሬ ናቸው። እነዚህ ደግሞ እኛና እኛው ዋጋቸው 2500 ተመሳሳይ ነው ቤተሰቦቼ። ፒዛ መጋገር የምትወዱ ካላችሁ ፒዛ ወዳጆች እንግዲህ ይሄ መስታወት መሆን በጣም ወድጃለሁ። ባይዘው በዚሁ መቆጣጠር ትችላላችሁ ማለት ነው። ይኸውላችሁ ደግሞ ዋጋዋ 5000 ብር ናት። እሺ ቤተሰቦቼ እነዚህ ደግሞ ትልልቆቹ ይሄ በጣም ነው የወደድኩት። አላውቅም ከለሩም ቀይ መሆኑ በጣም ነው የወደድኩት። 3 ናቸው እንደምታዩት ውስጡ ልሙጥ ነው። ይኸውላችሁ ቤተሰቦቼ 13000 ብር ናት። እቺኛዋ ደግሞ 3ቱ ማለት ነው 1 2 3 ይሄን ይመስላል። እነዚህ እንግዲህ ዋጋቸው 13000 ብር ናቸው። እዚህ ጋር ደግሞ መጥበሻ አሉ። እስኪ ላሳያችሁ። እነዚህ ደግሞ 2500 ብር። ወይስ ታምሪያት እስኪ እናታችሁ ለእንቁላል ፍርፍር ስንሰራ እንደገና ትንሽ ቂጣ መጋገር ስንፈልግ እንደኔ ዳቦ ቂጣ ምናምን የምትወዱ ከሆናችሁ ማለት ነው እቺ ነው ማለት ነው። ወጥ ሰርታችሁ ለሳምንት የምትሰሩ ከሆናችሁ ወጥ ምናምን እነዚህ በደረጃ ናቸው። 5 ፍሬ ናቸው። እንግዲህ እዚህ ጋር ማለላችሁ የፍሪጅ እቃዎች ናቸው እነዚህ እንደምታያቸው። ምን ይመስላል? እዚህ ጋር ማለ መጥበሻ በየአይነቱ መጥበሻ። እዚህ ጋር ደግሞ የምታያቸው 5 ፍሬ ያሉ 1 2 3 4 5 እቺ የመጨረሻ ትልቅ ናት። ክብደቱ በጣም ነው የሚያምሩት። እንግዲህ እያያችሁት ነው እንጂ እነዚህ 5 ፍሬዎች ደግሞ 12000 ብር ነው ቤተሰቦቼ። እንግዲህ መያዛቸው እንዴት እንደሚመች እነዚህ ደግሞ ለብቻቸው ናቸው የሚሸጡት 1 ፍሬ ማለት ነው። ይኸውላችሁ እነዚህ ደግሞ 3000 ብር ናቸው። እዚች ጋር ደግሞ አለች ቤተሰቦቼ ቆንጆ መጥበሻ። እንግዲህ በጣም መስታወት ሲሆን ባይዘው እኔ በጣም ደስ ይለኛል። አሁን ለምሳሌ ዳቦ ከሆነ የጋገራችሁ ብቻ ለወጥም ሲሆን ምናምን እንደዚህ ሳትከፍቱ መክፈት የማይጠበቅባችሁ ሰዓት ሲሆን እንደዚህ ብላችሁ አይታችሁ መገመት ትችላላችሁ ማለት ነው። እንደገና ደግሞ እንግዲህ አይዝም እንደምታዩት ይሄ ልሙት ነው በጣም። ይቺ ደግሞ 500 ብር ናት። እዚህ ጋር አሉ ይኸውላችሁ አያምሩም? በለው እነዚህ ደግሞ 4 ፍሬ ናቸው። ይኸውላችሁ ቤተሰቦች 1 2 3 4 እችናት የመጨረሻ ትልቋ። እዚህ ጋር ማለት ይሄ ደግሞ ማለት ነው 1
2 3 4 5ኛው ነው ይሄ ደግሞ ሁሉ 17000 ብር ነው። ይሄ ስሙ ቪንጎ ይላል። ይኸውላችሁ ላሳያችሁ። ይኸው በጣም ያምር ዕቃ ነው። ይኸው እንዴት እንደሚያምር ይሄ ተደራራቢ ነው። ይሄ ተደራራቢ ዕቃ ነው። ሌሎቹ ይሄ እንደ መጥበሻ አይነት ነው። ሌሎቹ ደግሞ ብረት ድስት ናቸው። ላሳያችሁ እስኪ መያዣቸው ቀለበት እንዴት እንደሚያምር ነገሩ ዋጋውን ይናገራልና ይላችሁ። በጣም የሚያምር ብረት ድስት ነው። ምን ይመስላል? እዚች ጋር ማለች ተደራራቢ 4 ብረት ድስት 4 አለ እዚህ ነው። እነዚህ መስታወት ናቸው ቢጣማቸው። ወይኔ መስታወት ቢጣም ሲሆን በጣም ነው የምወደው እና ብቻ ደስ የሚል ነገር አለ። እነዚህ ደግሞ 4 ፍሬ ናቸው። 4 ተደራራቢ ሁላችሁ። እነዚህ ደግሞ 5 ፍሬ ናቸው። 18000 ብር ነው። እሺ እዚህ ጋር አሉ ትንንሾች አሉ። እዚህ ጋር ቤተሰቦቼ እነዚህ መጥበሻ የሚመስሉት ብረት ድስቶች አሉ። እዚህ ጋር አሉ። እስኪ በዚህ በኩል አሳያቸው። እነዚህ እዚህ ጋር ደግሞ የፔርሙዝ ሳህኖች አሉ በደረጃ እንደምታዩቸው። እነዚህም አሉ የፔርሙዝ ሳህኖች ይኸውላችሁ። እላይም አሉ። ይኸው እዚህ ጋርም አሉ ቤተሰቦች እንግዲህ ዛሬ ቀን በደንብ እንዳስደሰትኳችሁ ተስፋ አደርጋለሁ። የዚህ ቤት ስም እንግዲህ ሚና የወጥ ቤት እቃዎችና የቤት እቃ መሸጫ ነው። አድራሻ አላማጣ ገበያ ላይ ሳርተራ፣ እንግዲህ ሳርተራ ፊት ለፊት አለ። ሳርተራ ስትመጡ እንግዲህ ይሄንን ቤት ታገኛላችሁ። ካጠገቡ ሌላ እቃ ቤት የለም። እንግዲህ እንዳስደሰትኳችሁ ተስፋ አደርጋለሁ። እቃ የምትፈልጉ ካላችሁ ቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ ካላችሁ በቴሌግራም አድራሻ ማግኘት ትችላላችሁ። የትም ቦታ ቢሆን አደርስላችኋለሁ። እንግዲህ ይሄንን አይታችሁ መገመት ትችላላችሁ ማለት ነውና ለዛሬ እዚህ ጋር ይብቃኝ። በጣም ነው የደከመኝ እውነት፣ እቃው በጣም ብዙ ነው። እሺ ባይ